ስማይል ማለት የትምህርት ቤቱ በጣም አስጠሊታ ልጅ ብትሆንም ነገር ግን ትምህርት ቤት ውስጥ በጣም የሚወደደው ቆንጂዬ ሙዚቀኛ የሆነውን ካይሮን በጣም ተወደው ነበር። እንደ አጋጣሚም ሊፍት ውስጥ ይገናኛሉ። ካይሮ ይባላል። እሱን እኮ ሊፍት ውስጥ አገኘሁት። ልጅ ጓደኛዬ ሁለታችንም ለምንወዳቸው ወንዶች ስጦታ ሰጥተን ፍቅራችንን መግለጽ አለብን። ታዲያ ሁለቱም ሴቶች ይዘው ያሄዱት የካንጋሩ አሻንጉሊት ነበር። ሁለቱም ወንዶች የትምህርት ቤቱ ቆንጆ ስለነበሩ እንደማይፈልጓቸው ይነግሯቸዋል። ይኸውልሽ ስስምሽ ልብሽ መጥቷል አይደለ? የኔ ግን አልመጣም እና እኔ ካንቺ ጋር አብሬ መሆኑ አንደኛ መልክሽን ስትቀይሪ፣ ሁለተኛ ደግሞ ልክ እንዳንቺ የኔ ልብ ሲመታ ነው። እኔ አንድ ሐሳብ አለኝ። ለምን ወንድ አንከራይም? ያኔ እንዴት ፍቅረኛ ማግኘት እንደምንችል ሁሉን ነገር እንረዳለን። ይሄንን ቆንጂዬ በጣም ምርጥ ፊልም ማየት የምትፈልጉ ከሆነ በትልቁ ቻናላችን ዛሬ ለቀናል። እዛ ገብታችሁ ማየት ትችላላችሁ። ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጂዬ ፊልም መተናል። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ስለ 18 ዓመቷ ዱሺም ነበር የሚነግረን። ታዲያ ዱሺም ገና ከልጅነቷ ነበር የሞቱ መንፈሶችን ማየት የጀመረችው። በዚህም ከአያቷ ጋር ወደ አንድ ቦታ እየሮጡ እየሄዱ ነበር። በዛ ሰዓት አንድ ልጅ ቴራስ ላይ ቆሞ ራሱን ለማጥፋት ተዘጋጅቶ ነበር። በዚህም ጊዜ ግን እናቱ ስልክ ትደውላለች። ልክ ስልኩን ሲያየው ግን ወደ ራሱ ነበር የተመለሰው። በዚህም ያለበትን ስፍራ ባለማወቁ ልጁ ተደናግጦ ነበር። እናትየውም ስልኩን ከደወለች በኋላ ስትነግረው የነበረው ጥሩ ውጤት ስላላመጣና ሰነፍ ስለሆነ እንደተናደደችበት፣ ምንም ነገር ቢያደርግ ግድ እንደሌላት እየነገረችው ነበር። በዛ ሰዓት ግን እናትየው ፎቁ አጠገብ ቆማ ስለነበረ ቀና ስትል ራሱን ለማጥፋት የዘጋጀውን ልጇን ነበር ያየችው። በዚህም ደንግጣ ትለምነው ጀመረ። ልጁ ከባድ መንፈስ ገብቶበት ነበር። በዛ ሰዓት ዱሺምና አያቷ እየሮጡ እየሄዱ ነበር። ወደ ፎቅ ውስጥ ለመግባት ቢሞክሩም ፎቁ ብዙ ደረጃዎች ስለነበሩት አያትየው አልቻለችም ነበር። ዱሺም ሄዳ ልጁን እንድታድነው አያትየው ትዕዛዝ ትሰጣታለች። ዱሺምም ወደ ላይ ትወጣለች። ያኔ ገና 8 ዓመቷ ነበር። በቻለችው መጠን አያትየው ባስተማረቻት መልኩ ብትለምንና ብትጸልይም ልትችል አልቻለችም ነበር። መንፈሱ በጣም ኃይለኛ ነበር። በዚህም ልጁ መዳን አልቻለም። ራሱን ለማጥፋትም ከላይ ወደ ታች ይወድቃል። ራሱን ያጠፋውም ልጅ መንፈሱ ከሰውነቱ ወጥቶ እዛ ቆሞ አያትየውን እያያት ነበር። መንፈሱም ከረጢት ውስጥ ከመግባቱ በፊት ግን ለአያትየው አንድ ቃል ገብቶላት ነበር። ልክ 18 ዓመት ሲሆናት ዱሺምን ተከትሎ እንደሚመጣ፣ ያኔ እሷ ሰውነት ውስጥ ገብቶ በጣም እንደሚያሰቃያት እየተናገረ ነበር። አያትየውን በኃይሏ አማካኝነት እንደምንም ብላ ከረጢት ውስጥ ከከተተችው በኋላ ከዛ ቦታ ልትሄድ ስትል ግን አንድ ያልታወቀ ሰው ይመጣና ከጀርባ ይወጋታል። በዚህም ያንን ከረጢት ይዞ ነበር ሄደው። ዱሺምም ትመጣለች። ደም በደም የሆነችውን አያቷን እያየች በጣም እያለቀሰች ነበር። በዚህም አመታት ያልፋሉ። አሁን ዱሺም ቆንጂዬ የሃይ ስኩል ተማሪ ሆና ነበር። እናቷም ወደ አንድ ትልቅዬ የሀብታም ተማሪዎች ወደሚማሩበት ትምህርት ቤት አዘዋውራት ነበር።